ተናገሪ። ምን ስትይ ነው የሰማሁት? እህቴ እስከዛሬ ስታለቅስ የነበረው እናንተ ልጇን ደብቃችሁ ነው? ምን የሰይጣን ሰው ነሽ? እንዴት እንደዚህ ታደርጊያለሽ? ዳጊ ዝም በል፣ ሌላ ሰው እንዳይሰማ። ይስማ። እኔ መስሎኝ ነው የምፈልገው። ደግሞ አፋለኝ ብለሽ ስታወሪ ትንሽ እንኳን አታፍሪም? ተረጋጋ ትንሹ፣ እንደዚህ አትጩ። አንተ አፍን ዝጋ፣ ምንም ነገር አትናገር። ሲጀመር እናቴ ተጠራጥራ ነበር። እዚህ ቤት ያለ ምክንያት አልመጣም። ቆይ ማን አባነ? ዳጊ ተረጋጋ። ምንድነው ሲነገር አሰማም እንዴ? አልረጋጋም። ወይኔ እቴ፣ እናንተ ጨካኞች። ዳጊ አርፎ ትቀመጣለህ ወይስ ምን ልታስፈራሪኝ እየሞከርሽ ነው? ቆይ በልቶን ነው። አሁኑኑ ደውዬ ነው የምናገር። ዳጊ አርፎ ተቀመጥ። ብዙ አትንቀሽቀሽ እሺ? ገና ካንቺ ጋር አልጨረስኩም። ተግባባን? ወዴት? የት ልጅ ወስደህ ወዴት ልትሄድ ነው? ከፊቴ ጥፋ። አንተ ልጅ አርፈ ተቀመጥ ስትባል አትሰማም እንዴ? አልሰማም። አንቺ አውቀውበት። አሁን ማን እንደሚያስጠላሽ እስቲ እናያለን። ኧረ መናገር ፈልገናል። አሁኑኑ ነው የማደርገው። ብዙ አትቸኩል። የራስህን ጉዳይ ባንዴ የረሳኸው መሰለኝ። ማለትማ አለ አይደል? ጽላ ያደረከው ነገር ቢታወቅ ምን የሚፈጠር ይመስልሃል? አስበው፣ ወንድሟ ሊያደርገው የሚችለውን ነገር። 7ኛ ሰማይ ላይ ነው የሚልክህ። አንቺ ተረገምሽ። አሁንም ከጥፋትሽ አትማሪም አይደል? ቆይ ምን የታፈጣጠር ነው ያለሽ? ዝም በል፣ አርፈህ ቁጭ በል እሺ። በማይመለከት ጉዳይ አትግባ። ለምንድን ነው የማይመለከተኝ? እህቴ እኮ ናት። ዝም በል፣ አሊያ ጉድህን ነው የምዘረግፍልህ። አርፈህ ትቀመጥ ይሻላል። ታያለሽ፣ ያደረግሽው ነገር ይቆጭሻል። እሺ